ሰላም እንዴት ናችሁ? የተከበራችሁ የይገደብ ስፖርት ኦፊሻል ፔጅ ተከታታዮች እንዴት አመሻችሁ? እንዴት አረፈዳችሁ? እንዴት ዋላችሁ ብያለሁኝ። እንግዲህ 25ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ድራማዊ ክስተት በሆነ ጉዳይ መጠናቀቁ የሚታወስ ነው። እንግዲህ ከአርብ ዕለት ጀምሮ የተደረገው የእንግሊዝ ፕሪሚየር ሊግ እስከ እሁድ ምሽት 1 ሰዓት ተኩል ድረስ በማንቸስተር ሲቲ እና በሊቨርፑል ጨዋታ መጠናቀቁ የሚታወስ ነው። እንዴት አያችሁት ጨዋታውን? የእንግሊዝ ፕሪሚየር ሊግ የፉክክር መንፈስ አሁንም እንደቀጠለ ነው። እውነት ለመናገር ከሳምንት ሳምንት እንደምትከታተሉትም እንደምታዩትም አጓጊ፣ ከዛ በተረፈ እግር ኳስ ለምን እንደምንወድ እግር ኳስ ለምን እንደምንተነፍስ ያየንበት ምሽት የነበረው የሊቨርፑልና የማንቸስተር ሲቲ ጨዋታ በጣም ብዙ ነገሮች የሚያስብል ነበረ። የምሽቱን መርሃ ግብርስ እናንተ እንዴት ተመለከታችሁት? ያው አርሰናል ወደ ስታዲየም ኦፍ ላይት ተጉዞ ከሰንደርላንድ ጋር ያደረገውን የመጀመሪያ ዙር ጨዋታ አቻ ካጠናቀቀ በኋላ በመልሱ ኤምሬትስ ስታዲየም ላይ ተበቅሎታል ማለት ይቻላል። ሰንደርላንድን 3-0 በሆነ ውጤት ማሸነፉ ቪክቶር ዮኬሬሽ 1 ጎል 2 ጎል እያለ ተከትሏል። አሁን በጨዋታው እንደምታስታውሱትም 2 ወሳኝ ጎሎችን አስቆጥሯል። የመጀመሪያዋን ማርቲን ዙቢሜንዲ ማስቆጠሩ ይታወሳል። የአርሰናል የዋንጫ ፉክክር እንዴት አያችሁት? በነገራችን ላይ እስከ እሁድ ምሽት 1 ሰዓት ተኩል ድረስ አርሰናል የሊጉን የፉክክር መንፈስ ወይም ደግሞ የነጥብ ልዩነቱን ወደ 9 አድርጎ ነበረ ማንቸስተር ሲቲ እስከሚጫወት ድረስ። ያ የውድድር ጊዜ ለብዙዎቻችን እንግዲህ አጓጊ እንዲሆን አድርጎታል። አርሰናል አሁንም በውድድር ዓመቱ ላይ የአልሸነፍ ባይነት ጉዞን እንዳስቀጠለ ይገኛል። ሽንፈት ካጋጠመው በርካታ ሳምንታቶች ቢሆኑም ያ ማለት በአርሰናል በማንቸስተር ዩናይትድ ኤምሬትስ ላይ 3-2 መሸነፉ የሚታወስ ነው። ነገር ግን በሌሎች መርሃ ግብሮች ላይ የውድድር ዓመቱን በአሸናፊነት ጉዞ እየቀጠለ ይገኛል። የቅዳሜ ዕለታም የምሽቱ ጨዋታም አንዱ ማሳያ የሚሆነው ምንም ጎል ሳይቆጠርበት 3 ጎሎችን አስቆጥሮ 3-0 3 ንጹህ ጎል ማስቆጠሩ አርሰናል በማንቸስተር ሲቲ የውድድር የዋንጫ ፉክክር ላይ ተጽዕኖ ነው ብዬ ገምታለሁ። ከዛ በተረፈ ቀን ላይ የተደረገው የማንቸስተር ዩናይትድ እና እንደዚሁም ደግሞ የቶተንሃም ሆትስፐር ጨዋታ በጣም የሚጠበቅ ነበረ። አሰልጣኝ ማይክል ካሪክ አሁንም የቲያትር ኦፍ ድሪምስ ስሜቱን የኦልትራፎርድ አይበገሬነቱን እየመለሱት ይገኛሉ ብዬ አስባለሁ። ተከታታይ 4 ድሎችን አድርገው 12 ነጥቦችን አሳክተዋል እኚህ አሰልጣኝ። 3ቱ ደግሞ ተጋጣሚዎቻቸው የነበሩት የለንደን ከተማ ክለቦች ነበሩ። ቶተንሃም ሆትስፐር፣ ፉልሃም፣ አርሰናል ነበሩ። 3ቱንም አሸንፈዋል። ከዛ በተረፈ ደግሞ አርሰናል እንደዚሁ ከዛ በፊት የነበረውን ማንቸስተር ዩናይትድ ማንቸስተር ሲቲን ማሸነፉ የሚታወስ ነው። በአጠቃላይ እንግዲህ የነበረው የሊግ መርሃ ግብር በጣም የሚጠበቅ ነው። ቶተንሃም ሆትስፐር እውነት ለመናገር ጥሩ የውድድር ዘመን እያሳለፈ አይገኝም። በእንግሊዝ ፕሪሚየር ሊግ በቶማስ ፍራንክ የሚመራው ቶተንሃም ሆትስፐር የአለመውረድ ስጋት ውስጥ ገብቷል እየተባለ ይገኛል። ስጋቱ ያው የቀደሞ የማንቸስተር ዩናይትድ የፊት መስመር ተጫዋች የነበረው ዋይኒ ማርክ ሩኒ አሁን ላይ ቶተንሃም ሆትስፐር ላለመውረድ እየታገለ ነው የሚገኘው ሲል ሐሳቡን ሰጥቷል። በአጠቃላይ ማንቸስተር ዩናይትድ ጉዞውን እየቀጠለ ይገኛል። የአልሸነፍ ባይነቱን በቀጣይ በዚህ ሳምንት የሚደረጉ 26ኛ ሳምንት የሊጉ መርሃ ግብሮች ይኖራሉ። ማንቸስተር ዩናይትድ ወደ ለንደን ተጉዞ ዌስትሃም ዩናይትድን የሚገጥምበት ጨዋታ ከወዲሁ አጓጊ ይሆናል። ሌላው ተጠባቂ የነበረው መርሃ ግብር ስንመለከት ትናንት ምሽት የነበረው የሊቨርፑልና የማንቸስተር ሲቲ ጨዋታ ነበረ። ብዙ ነገሮችን ማለት ይቻላል በዚህ ጨዋታ ላይ ሊቨርፑል በጠቅላላ እንግዲህ የ74ኛ የስቦዝ ላይ ጎልን አስጠብቆ አለመውጣቱ ዋጋ አስከፍሎታል ማለት እንችላለን። ከዛ በተረፈ ማንቸስተር ሲቲ ተጋጣሚውም አፈር ልሶ የተነሳበት ምሽት ሆኖ አልፏል። በአጠቃላይ ማንቸስተር ሲቲ የ9 ነጥብ ልዩነቱን
ወደ 6 አድርጎታል። አሁንም ያው ቅድም እንደነገርኳችሁ አርሰናል ተጫውቶ ማንቸስተር ሲቲ እስከሚጫወት ድረስ 9 ነጥብ ነበረ። በ74ኛው ደቂቃ ላይ የተቆጠረበት ጎል እውን 9 ነጥብ ሊያደርገው ነው ወይ ብለን ስናስብ 84ኛው ደቂቃ ላይ ደግሞ አይበገሬው የቡድኑ እስትንፋስ የቡድኑ መሪ ፖርቹጋላዊው በርናርዶ ሲልቫ ባስቆጠራት ጎል አንዳቻ ሆኑ። ድራማዊ ክስተቱ ቀጠለ። ወደ 90ዎቹ ስንሻገር 90ዎቹ ደቂቃዎች ላይ ሃላንድ ያስቆጠራት ፍጹም ቅጣት ምት ማንቸስተር ሲቲን አፈር ልሶ እንዲነሳ አድርጎታል። ይህም በዋንጫ ፉክክር ውስጥ እንዲገቡ አድርጓቸዋል። እውነት ለመናገር የአሰልጣኝ ፔፕ ጋርዲዮላ ቡድን እጅግ አልሞት ባይ ተጋዳይነቱን አሳይተዋል። ይሄ ትልቅ ክሬዲት የሚሰጠው ለአሰልጣኝ ፔፕ ጋርዲዮላ ነው። በእንግሊዝ ፕሪሚየር ሊግ ላይ ያላቸው ዶሚኔት ያደርጋሉ። ከዛ በተረፈ ያላቸው የዋንጫ ኤክስፔሪየንስ የትናንት ምሽቱን የሊቨርፑልንና የማንቸስተር ሲቲን ጨዋታ አሳይቶናል። ብዙ እየተባሉ ይገኛል። ይሄ ጨዋታ የአሰልጣኝ አርኔ ስሎት ቡድን ጌም ማኔጅመንት ችግር አለበት ያስባለ፣ በሌላ በኩል ደግሞ የአሰልጣኝ ፔፕ ጋርዲዮላ የጌም ማንበብ ብቃት የዋንጫ አልሞት ባይ ተጋዳይነት ነው። ከግብ ጠባቂው እስከ ሃላንድ ድረስ የነበራቸው የአልሞት ባይ ተጋዳይነታቸው እንግዲህ ለዋንጫ ፉክክር ውስጥ አስገብቷቸዋል ብዬ ገምታለሁ። የማርክ ጉዌም ሚና ሳይረሳ ማለፍ የለበትም። ከክሪስታል ፓላስ በጥር ዝውውር ገበያ ላይ ማንቸስተር ሲቲን የተቀላቀለው እንግሊዛዊ ማርክ ጉዌ የማንቸስተር ሲቲን የተከላካይ ቦታ አረጋግቶታል። ጎሎች እንዳይቆጠሩበት እያደረገ ነው። ከዛ በተረፈ የተረጋጋ የሩበን ዲያዝ ወደ ሜዳ መመለስ ከጉዳት ማለት ነው ማንቸስተር ሲቲን ተፈሪ እያደረገው ይገኛል። በአርሰናል ላይ እንግዲህ መጣሁ እያለ ይገኛል። ከጨዋታው በኋላ አሰልጣኝ ፔፕ ጋርዲዮላ እንደተናገሩት አሁን ላይ አንፊልድ አሸንፈናል፣ አርሰናል አንገት ላይ እየተነፈስን ነው። ከዚህ በኋላ የአርሰናልን የአርሰናልን ማንቀላፋት እየጠበቅን ነው። ይሄ ለአርሰናል ትልቅ ስጋት ነው ብዬ ገምታለሁ። በአጠቃላይ እንግዲህ የምሽቱ መርሃ ግብር እጅግ ወሳኝ ነበረ። በቀጣይ በሳምንቱ መጨረሻ የሚደረጉ መርሃ ግብሮች እንዳሉ ሁሉም በአጋማሹም ረቡዕ፣ ማክሰኞ የሚደረጉ ጨዋታዎች አሉ። አርሰናል ከብሬንትፎርድ የሚያደርገው ጨዋታ ከሜዳ ውጭ ተጉዞ እጅግ ወሳኝ መርሃ ግብር ነው። ማንቸስተር ሲቲ ኢትሃድ ላይ እንደዚሁ ከፉልሃም ጋር የሚያደርገው ጨዋታ እጅግ ወሳኝ ነው። አሁን የ6 ነጥብ ልዩነት አለ። ከአስቶን ቪላ እስከ ማንቸስተር ዩናይትድ እና እንደዚሁም ደግሞ ሊቨርፑል ድረስ ያለው የነጥብ ልዩነት ደግሞ በአውሮፓ ሻምፒዮንስ ሊግ የመሳተፍ ዕድሉ ማን ይዟል የሚለው አጓጊ ሳምንት ሆኗል። በአጠቃላይ እናንተስ የ25ኛ ሳምንት የእንግሊዝ ፕሪሚየር ሊግን እንዴት ተመለከታችሁት? ስላዳመጣችሁኝ ስለተከታተላችሁኝ አመሰግናለሁ። ይሄ ፔጅ እንግዲህ ለሁሎቻችሁ ተደራሽ እንዲሆን ሰብስክራይብ እንድታደርጉት ከወዲሁ ጠይቃለሁ። ሰላም ሆኖ